ቆይ አንተ መስተፋቅር ምን ያደርግልሃል? በቃ ፒካፕ ላይ ተጠቀም እስኪ እንደ ዘመናዊ ሰው። ሲሆንለሽ ወይ የፍቅርሽ እሳት ልቤን አቃጠለው በላት። በቃ ባንዴ ነው የምትሞተው። በቃ ዲያስፖራ ናት፣ አማርኛ አትችልም። እንግሊዘኛ ከየት አምጥቼ ላውራትሽ? ተማር ስትባል ክፋት መሰል አሁን ዞረ እኛ ላይ። በቃ ይሄንን ሙዝ አንድ ታገምጣታለህ፣ ከዚህ አንተ ሆነች አበቃ። እና ቆይ ይሄ ሙዝ ከበላሽ በኋላ ይሄኛው ሙዝ ትበለዋለሽ ነው የምትለኝ? ያው ፈረንጅ ናት መቼም ታውቃለህ። ኧረ ተው ሰለሞን፣ ባልጋታ ባልገኝ። ተው ግን ተው። የገዛ አባቶች ዝም ያሉ እኔ ምን ብዬ ነው ድምፅም ሆነ? ቆይ ለምንድን ነው ዝም ያሉት? እነሱ የራቁት ቪዲዮ ተይዞባቸዋል። አትክፈለኝ፣ በቃ አትደውል። አማ እኩያ አደረገኝ እንዴ? ከማን ጋር ነው የምትደረቋት? አንዱ እኮ ነው ደውሎ የሚያደርቀኝ። በእናትህ እኔ የምለው የድሮ አባቶች ጀግና ነበሩ። የአሁኖቹ ቆይ ሐናና ቀያፋ ደግሞ ተወለድ እንዴ? ሙዝ ከየት መጣ? በእናትህ ሰላቢ ቆይ እንዳትበለው ተፈልጎ ነው። በትያስ ካልጅ ያለው አትላጠው። የራሳችሁን እየበላችሁ ታዲያ እኔ በረሃብ ልሙት ደሞ እንዴ? ሶሊ ወይኔ ስማ ሰላቢ ቆይ ቦሳ እንዴ ሰው ልላናግረው። ሶልዬ ሲውልህ እንዴ የፍቅሬ እሳት ልብህን አቃጠለው። አረ ቦስ የሆነ መፍትሄ ነገር ፈልግ። ማርከሻ የለው። ስማ ሰላቢ ከትያስካልና ከሰሌ ማንን ነው የምትወደው? ምን ጥያቄ ያለው? ሰልይን ነው። ወይኔ በትያስካን ጨከነ ገብቶለታል ሰሌ። አረ በቃ ጸበል እናስጠምቀው። ጸበል ሰላቢውን ችግር የለውም። ቤስት ፍሬንድ ነው ትያለሽ። ምንም አይባንንም። አህያ አንዴ አንቺ ቦይ ፍሬንድ። ኧረ ተው ሰለሞን ፈጣሪ ፍራ። እሺ አንተ ያማል። ሄሎ አይ ድመተ እንትን ብላይ ነው። ይኸውልሽ ከባነነብሽ ራሱ ማለት ነው ታኮርፊውና ግግም ብለሽ ከዛ ራሱ ይቅርታ ይጠይቅሻል። በቃ ደደብ ነው እኮ እንዴ። ከዛ ምን ትያለሽ መሰለሽ? አይ ምናምን ትዩና ኮስተር ብለሽ የቤት ኪራይ ታስከፊዋለሽ። ተው ወንድ ልጅ ነህ፣ ባንተም ይደርሳል። ተው አንተ ረፍ ግገማ። ምን አልሽኝ? እሱማ ከቤተሰቦችሽ ጋር ነው እኮ ለኔ እንከፍለዋለና ቤት ኪራዩ ምጣጣለሁ። እዚሁ ፈታት የለ እንዴ? በቃ እሺ መች አንተ ምን አባል ነው የምትለው? እኔ ለቤት ኪራይ እንደምታመቻቻት በምን አወቅ? ሰኔ ማስተርፒስ ነው እኮ ታውቃለህ። ማስተርፒስ በቃ ክፋት ለበጎ የምትጠቀም አንተ ነህ። በእናትህ ናሳቤ አግሪ እናቴ ቱጌዘር ፋሚሊ በቃ አትለያዩማ። አንተ በስባሳ ምን አባ ነው የምትበጣጠሰው? ነው አይን እየጠቃ አደረገ ሳናይ። ድሮም አበሻ እንዲህ ናችሁ። ሰው ሲያልፍለት አትወድም ማለት አይንዬ እኮ አንተ አልፎልህ እኛ ቀንተን ማለት ነው አይደለ? ይልቅ የሆነ ቆንጆ ስራ መጥቷል። ትሰራለህ፣ ያበደ ክፍያ ትሰራለህ። እኔ ቀላል እሰራለሁ። እኔ ስራ አልመርጥም። በተገኘው አየር በት ብለህ ነው ሰለብ የምታደርገው። ምን ሺህ ነው ስራው? የሆነ ፖለቲካ ፓርቲ ነው የምርጫ ውጤት ስለብልን ፖለቲካ እኔ ምን ዲያሪ ግን አርገውና የጠላት ጆሮ ይደፈን። ሰው ንስሐ ቢገባ ምን ትላለህ? ግን ኧረ አንተ ይቅር ይበልህ። ማን ነው ይቅር ልበልህ? ምንድነው ተፋሶስ ጊዜ ዲያሪ አትቆጣ። እስቲ ተውት። ግን አንተ ቅር ካለክ ማለት ነው ቱ እንዴት እንደምትዘጋ እንደው በእኔ ቦታ ሆነ ራስህን ባየኸው። ለነገሩ እውነትህን ነው። 2018 ጤነኛ አይደለም። አርሰናልም ዋንጫ በልቷል። ሰለሞን ንስሐ ቢገባ ምንም ማለት አይደለም። እትያስካል ቅድም ራሱ ሰው ሰፖርት ላርግ ብዬ ነው ዱቄት የሰለብኩለት። ሲሆን ልሄድ ነው ቻይና ቅርንጫፍ። አዎ ቼኪን ከ30 ደቂቃ በኋላ ነው። በቃ ደውሎታለሁ። አይንዬ እንዴት ዋላችሁ? ቻይና ልሄድ ነው እኮ በእናትህ። ምን ልታደርግ ነው ቻይና የምትሄደው ደግሞ? አስም ባስ ውስጥ የነብር ሽታ አልቻልኩም። የሰሞኑ ፀሐይ በና ህዝቡን እኮ እንዳገር ነው ያቀረን ነው። ቻይና በቃ ዝም ብሎ የውሻ መረቅ አለ አሉ። ለአስም ፍቱን ነው ተብዬ እኮ። ቆይ ከመሄድ በፊት የአርሰናል ደጋፊዎች ልሳን ትሰልብልኛለህ፣ አለበዛ አያሳድሩንም። ኧረ ቦስ ቼኪኔ ከ30 ደቂቃ በኋላ ነው። አሁን ሰላም ሳላችሁ ከመሄድ ብዬ ነው እንጂ ደግሞ መስለበች እኮ ላይሆንም ታውቃለህ። አይመለከተኝም። እንደውም የጎስትን ልሳን ነው የምፈልገው። ውጣውን ትእዛዝ ነው። ኧረ በችኮል ባልመጣ ኖሮ ሲል ወንበዴ ሌባ። እህኔ በዱቄት ቢሆን ተነክሮበት ነበረ። አሁን ይመለሳል ታያለህ። እየነገርኩ ቦስ እየነገርኩ በችኮላ መስለም አይሆንም እያልኩ ምን ተፈጠረ? ልሳኑን እሰልባለሁ ብዬ ቦርጩ ሰለብኩት። ነው ዝም አላችሁ? ተጫወቱ እንጂ አይበሉባ። ቃሪያ ጥፊ፣ ጫማ ጥፊ፣ ተጫወቱ። አረ መጋኛ እየቀባጀርክ ነው ይታወቃል። ግን ምን እባክህ ሳምንት የተዘጋ ቤት አግኝቼ በእናትህ በጥፊ ልማታ ገብቼ በገባሁበት ጸበል እየረጫ ገቡ መሰል። ይኸው ከዛ ጊዜ ጀምሮ ግሊቻ አረጋለሁ። በእናትህ ግሊቻ አረጋለሁ እና አሁን ስራ መስራታችንም እችላለሁ፣ ግን ኃይል መመጠን አልችልም። በቃ አንዷን ባለፈው ቂጧን ቸብ አረጋለሁ ብዬ ፓራላይዝ አደረግኳት። እስካሁን ተኝታለች፣ አትንቀሳቀስም።
ሰውነቷ ብቻ ነው ፓራላይዝ ሆኖ እንትና ምናምን ይሰራል። ኧረ ተው ሰለሞን፣ አሁን አንድ ሴት ፓራላይዝ ሆነች እየተባልክ አንተ የሚያሳስብ ስለ እንትን ነው። ሲጀመር የራቁት ፎቶ ማትልክልህ ከሆነ እቺ ውጭ ሀገር ያለ አጎትህ ናት፣ ምንም አጠቅምህም። ፍታት በቃ። እንዴ መጋኛ፣ ቆይ መልሼ ልደውልልህ በእናትህ። ምን ልታረግ መጣ በእናትህ? ኧረ በጥፊ እንዳልልህ በእናትህ። ናፍቃኛል መቼስ። ጎበዝ መጋኛ፣ ገና ከመምጣትህ ለወሬ ስለምን ራቁት ፎቶ ነው የምታወሩ ደግሞ? አንዱ ፍቅረኛ የራቁት ፎቶ አልክ ብለው በእናትህ እሱ ስለብያለኝ እየተከራከርን፣ አንተ ቅዱስ ደደቡን በጥፊ ብለህ ፊቱን አዞርኳ። ሲያንሰው ማለዲ 6 ሰዓት ወተሽና አለው። አንተ ግን የምር ከተማታ ታጣምማለህ። እና ታዲያ እንደውም ሰሞኑን እናቲ እያመሸ አስቸግሯል። አሳቻ ሳጠብቄ በጥፊ ይለውና አጣምሙ አለው። ታያል። እኔ የምላችሁ መጋኛ ፊት ብቻ ነው የሚያጣምሙ። የኔ እንትን የተጣሙ ተቸግሬያለሁ። እሱም ደግሞ ብቻ ሰለሞን ያንተን እንትን ራስ እየመታን ያጣምምከው። እግዚኦ አንተ ማን ነው? አቤት አንተ ግን ተመልከት ብቻ የምታስብለኝን እያየ ነው። ለአንተ ስል ሲሆን ኮርስ እንዲሰጥ አደርጋለሁ። ትምህርት ሚኒስቴር ሰለሞን የሚባል ራሱን የቻለ ኮርስ ልጆች እንዲማሩ ከኬጂ ጀምሩ። ባለፈው ዊልቸር ራሱ አሰጣለሁ ያልከው ልጅ ከዳው አይደል? አንተ ረፍ። እኔ ከድቻው አይደለም እጁ ይጠንክር ብዬ ነው። እንጨት ይጠቀም እንደ ፒክሳር እንጣጥጣጥ እያለ ሄድ ሲፈልግ ከየት አመጣለሁ? አንተ ያማል እንዴ? ሰለሞን አንተ ማን አባቱ የሚደውለው ደግሞ? ሄሎ ጎረቤት ሰርቶ አለፈለት። እኔ ምን አገባኝ ታዲያ? ይለፍለታ። መተት ማሰራት ፈልጋ እንደዛ አትይም ነበር እንዴ? ታዲያ ምን ልታዘዝ? አረ ችግር የለም በቃ በአቅራቢያሽ የሚገኝ ጠንቋይ ቤት ፋይዳ መታወቂያ ይዘሽ ነኝ። ለማንኛውም በቃ እሺ ቻው። ማን ይደውለው? የሳሚ እናት ናት። የእኛ ልጆች ቤት ቁጭ ብለው የጎረቤታችን ልጅ ተተኮሰ አሰናክልልኝ ነው የሚሉኝ። ደስ አትልም? ሰራተኛው ያግኝ ደሞዝ ጨምሩለት ከቤት ኪራይ በፊት እኔ እንድሰልብለት የተባለው። አረ ዛሬ ፈታ ነው ደሞዝ ነው። በእናትህ ምን ልጋብዛችሁ? ትላንትና ትትና ደሞዝ ወጣ እያለች ነበር። ከእሷ ለምን አሰልብ? አረ እሷ አትሆንም፣ ማስራት ታወጣለች። ሌላ ሰው ፈልግ። ያለኝን ገንዘብ ይዞ ገደል ይግባ። ሌላ ማን አለ? ወይ በቃ ወይ ሚኪን ወይ ናቲን ስለባ። ከሁለት አንዱ ምረጥና ናቲ ወይ ሚኪ። ሰለሞን እኔ እኮ ደሞዝ ነው ልስለብ ያልኩ፣ አባላ ዘር አይደለም። እንደውም አልከፍልም የቤት ኪራይ። ምን ያመጣሉ? ቤተ እግዚአብሔር የምሰራኝን ስራ። ቆይ እንደዛ ልልፈልግ አይደለም። ለሰለሞን ሰጥቼው አንድ ደቂቃሽ መልሼ ልደውልሎት። ምን አሉ ማዘር? ቆይ አንተ መቼ ዕለት ቤት ኪራይ ክፈል ብዬ ብር ሰጥቻል ነበር? ምን አደረኩ ብሩ? ባለፈው አልነገርኩም ለካ። በእናትህ መንገድ ላይ ሳልፍ የአረጋውያን የእርዳታ ድርጅት አይቼ በእናትህ ነገ መውደቂያችን አናውቅም ብዬ በእናትህ አሳዝኖኝ ነው። ከመቼ ጀምሮ ነው አንተ የምታዝነው? ቆይ 10 ብታዝን እንደው የቤት ኪራይ ብር አንተ ትሰጣለህ ታዲያ? ምን አግብቶኝ ነው የምሰጣችሁ? አሳዝኖኝ በእነሱ ስም ጠጣሁበት። በቃ ነገ መውደቂያችን አይታወቅም ብዬ እና ለአረጋውያን አዝኜ ጠጣው ነው እያልከኝ ያለው ሰለሞን? ኧረ አንተ ምንድን ነው የምትጮኸው? በእናትህ ሰላቤት ሄዶ በክተራ አይደል? በቃ በጉን ሰልቦ ይምጣ እንሸጠዋለን፣ ይከፈላል። ምንድን ነው የምታከብደው? ነግቢ አንቺ ደግሞ በእናትሽ። ኧረ ዛሬ ወንኩት ነገር አይወራም። ኧረ ጉደንኩላችሁ። ምን ሆነ ነው አንተ? ኧረ በእናትህ በግ ሰልባለሁ ብዬ ውሻ አልሰልብ መሰለህ? ምን ያደርጋል ውሻ? ቆይ በክተራ እርፍ። ያንተን በግ ነበር ቤት ኪራይ ለመክፈል የተማመን ነው። አሁን ጎዳና ወጣን። እንኳን ደስ አለ ሰለሞን። ቆይ አንተ ውሻና በግ ለይተሃል አታውቅም? እኔ በእናትህ ተያዝኩ አልተያዝኩ ሰቀቀን ውስጥ ነበርኩ። በእናትህ ግን ለበጎ ነው። ቲክቶክ ላይ ልደቷ ነው ብለን አንበሳ እናስወርዳለን። ወይ ደግሞ ለቤት ኪራይ ከሆነ እኔና ሰሌ ጌም እናዘጋጅና እንጮታ ቀጠሮ ደህና ጊፍተር እንዳለው ሰው ቀጠሮ ጌም ሲል አይገርምም? ቆይ እንደውም አንድ ሀሳብ አለኝ መጣሁ። ምን ሀሳብ አስበው ይሆን ደግሞ? ምን አባቅላለሁ? አብረን አይደለን ያለ ነው። ሲጀመር ሰለሞን የድሮ ባሌ ነው። ዛት ሴት በቃ እንደውም የቀጠሮ ጌም አለኝ። ቬሎ ለብሼ ነው የምመጣውላችሁ። አንተ ያማል እንዴ? ከክብርህና ከቤት ኪራይ እሱም የቤት ኪራይ ቀጥል። በቃሽ እኮ ዝም በላ ታዲያ።